ሴቶችዬ ራሳችሁን ጠብቁ። ከራስ በላይ ንፋስ። ወድቀሽ ከተገኘሽ ራስሽን ከጣልሽ ማንም አይፈልግሽም። ራስሽን ትጠይዋለሽ። ስታዩ በመስታወት ምን እመስላለሁ ኦ ማይ ጋድ ብለሽ ራስሽን ትጠይዋለሽ። ስለዚህ ራስሽን እንዳትጠይ ራስሽን ጠብቂ። አንዳንድ ጊዜ የለንም እያለን ስልክ ላይ የምናባክነው ጊዜ ከምንም በላይ ይበልጣል። ግን ራሳችንን እንጠብቅ። የሆነ ነገራችንን እያመመን ለዛ ለሚያመን ነገር መፍትሄ አለመፈለጋችን በጣም ይገርመኛል። ጊዜ ያተን አይደለም ያ ህመሙ በጣም ሲብስብሽ ወደ ሐኪም ቤት ለመሮጥ ትነሻለሽ ማለት ነው። ግን የለም የሆነ ነገር ስሜት የተለየ ነገር ሲሰማሽ የህመም ስሜት ሲሰማሽ መናገር መቻል አለብሽ። አብሶ ስደት ዓለም ለምትኖሩ ሴቶች ይሄ ለእናንተ የሚጠቅም ነው። ቪዲዮን እስከ መጨረሻ እዩት። እንደምትወዱት ተስፋ አለኝ። ደግሞም ታመሰግኑኛላችሁ። ይህን ነገር በእውነተኝነትና እኔ ለውጥ መፍትሄ ያገኘሁበት ቪዲዮ ስለሆነ ለሁሉም ሰው እንዲደርስ ሼር፣ ኮፒ ሊንክ እንድታደርጉልኝ እጠይቃችኋለሁ በአክብሮት ማለት ነው። ሰላም ውድና የተከበራችሁ ምርጥ ሀገር የኢትዮጵያ ልጆች እንዴት ናችሁልኝ? በስደት ዓለም ለምትገኙ ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። እግዚአብሔር ይጠብቃችሁ ከክፉ ነገር ፈጣሪ ጠብቀን፣ ከምንሰማው ከምናየው ሁሉ መድኃኔዓለም ይጠብቀን፣ ጥበቃው አይለየን። የምር ዛሬ ይህን ቪዲዮ ልሰራበት የተገደድኩበት ምክንያት እኔ ላይ ያየሁት ነገር ለምን እኔ የተጠቀምኩት እኔን ያዳነኝ እኔን በቃ መፍትሄ ያገኙበት ነገር ለእናንተ ይጠቅማቸዋል ብዬ ነው የሰራሁት። ወይም ደግሞ ዝም ብዬ ምናምን አይደለም። እና ያው አንዳንዴ እኛ ራሳችንን አንጠብቅም። ለምን እንደሆነ ባላቅም እኛ ሀበሾች አብሶ በቃ ስራ ሰርቼ ይሄን አድርጌ ምናምን ራሳችሁን ጠብቁ። በልታችሁ ስሩ፣ ጠጥታችሁ ስሩ። ከምንም በላይ የሆነ ነገር ምንም በልተሽ ካልሰራሽ ለበሽታ መጋለጥሽ በጣም እድሉ ከፍ ያለ ነው። እና የሆነ በቃ ለኩላሊታችሁ መፍትሄ በጣም ከመቆማችን አንጻር፣ በጣም ከመድከማችን አንጻር፣ በጣም ጊዜ ከማጣታችን አንጻር፣ ውሃ እንኳን በስነ ስርዓት ካለመጠጣታችን አንጻር የሆነ በቃ ኩላሊታችን እረፍት አይሰጠንም። በቃ በጣም ያምናል። ብቻ ብዙ ነገር አለ። ወደ ላይ ትወጫለሽ፣ ወደ ታይ ትወርጫለሽ፣ ጎንበስ ትያለሽ፣ ቀናት ያለሽ ሙሉ ቀን ያንን ውሃ ከመሬት ትጠርጊያለሽ። ብዙ ነገሮች አሉ። ግን ህመሙ ሲሰማሽ ማድረግ ያለብን ነገሮችን ዛሬ እጄላችሁ የመጣሁት በመናገሬ ሐኪም ቤት ከመሄድ ድኛለሁኝ። እና ብቻ ለአንድ ሳምንት ነው ይሁን ለየት ያለ ነገር ሲሰማኝ ለልጅቷ ተናገርኩኝ። ታውቃላችሁ በጣም ምግባባት አለችና የመዳሜ ልጅ። ከዛ እንደዚህ የሆነ ነገር ብቻ በቀኝ ጎኔ የሚያቃጥል ነገር ይሰማኛል። ምንድነው? አረ ውሃ ጠጪ፣ እኔም እኮ የሆነ ጊዜ እንደዚህ ነገር ተፈጥሯል ምናምን ስትለኝ ከዛ እና ይሄን በቅዶነስ የሚባለው ነገር በውሃ እያፈላሽ ተጠቀሚ ምናምን አለችኝ። እሱ አሪፍ ነው በጣም ስትለኝ ደግሞ አንድም ወንድማችን እንደዚህ ስክሮል ሳደርግ ስለዚህ ሲሰራ አየሁኝ። በደንብ አዳመጥኩት። እኔ የሚጠቅመኝ ነገር አዳምጣለሁ። ከማይጠቅመን ነገር አዳምጠን ስክሮል ከምናደርግ የሚጠቅመንን ነገር አዳምጠን ተገንዝበን ስክሮል ብናደርግ ሴቭ ብናደርገው ለኛ ይጠቅመናል ማለት ነው። እና እሷም ስላለችኝ ደግሞ የሀገሬም ሰው ስለሆነ ያንን ቪዲዮ የሰራው በደንብ የሆነ እንትን አድርጌ አንደርስታንድ አድርጌ ለማየት እንትን አልኩኝ ማለት ነው። እና በራሴ ላይ ተመራምሬ መፍትሄ ስላገኘሁበት ለእህቶቼ ይጠቅማል ብዬ ይዤላችሁ መጣሁኝ ማለት ነው። እና እሱ ምንድነው ይሄን ጁስ እንዴት አድርገን ነው የምንሰራው ብላችሁ ለምታስቡ መጀመሪያ በቅዶነሱን በደንብ እናጥበውና ካጠብነው በኋላ እናጠለዋለን ማለት ነው። ከስር አሸዋ ምናምን አይጠፋም፣ ግን በደንብ ማጠብ አለባችሁ። በጣም በደቃቅ ሙስፈያ ያለ አይደለ ወይም ደግሞ ማጥለያ እና በሱ ከስር ሳህን አድርጋችሁ እዛ ላይ እንትኑን አሸዋውን እንዲረግፍ ማድረግ አለባችሁ፣ ከውሃው ጋር እንዲወርድ ወደታች። ከዛ ከታጠበ በኋላ ያው የምትፈጩበት ማሽን
ጁስ መፍጫ ማሽን ውስጥ ታደርጉና አንድ ሎሚ እንትን አታደርጉም፣ አትልጡትም። ዝም ብላችሁ ከነ ልጣጩ 4 ቦታ በቢላ ከፈል ከፈል ታደርጉና አንድ ላይ ከፈጫችሁት ከባቅዱነስ ጋር ማሽን ውስጥ ትጨምራላችሁ። ከዛ አንድ ማንኪያ ማር ትጨምራላችሁ። ከዛ ደግሞ አቼቶ የአፕል አለ በየቤቱ አይጠፋም። እሱን አንድ ማንኪያ ታደርጉና ትጨምሩበታላችሁ እና በአንድ ላይ በደንብ ከፈጫችሁት በኋላ ማጥለያ ያስፈልጋችኋል። በጣም ማለት ገፈቱ ትንሽ ስትጠጡት ጉሮሯችሁ ላይ ምናምን እንትን እንዳይል ልጥፍ እንዳይል መጠለል አለበት። ማጥለልም መፍታችሁ ብቻ በላስትሮ መጠጣት ትችላላችሁ። እኔ ግን ለመጀመሪያ ጊዜ ዝም ብዬ ከነገፈቱ እንትን አልኩታው ጠጣሁት ማለት ነው። ከዛ ቀጥሎ ደግሞ በእንትን መስራት ጀመርኩኝ። በማጥለያው ለ8 ቀን ሞከርኩኝ። ይሄው ሳምንት ነው 15 ቀን ይሁን በቃ የሚሰማኝ ስሜት ልነግራችሁ አልችልም። እረፍት አገኘሁኝ። ለካ ሰው ልጅ ምር ይሁን እንኳን ለደቂቃው እንኳን ማለት ነው ራስ ምታት እንኳን ስንታመም ምን አክል ነው የምንጨነቀው በቃ እና ኩላሊታችን ያኔ ታውቃላችሁ እንትን ሲል ያኔ ገብቷችኋል። እኛ ስራ እንደምንሰራው እሱም ስራውን ሲሰራ ነው የሚውለው። ያ ኩላሊታችን ማረፍ መቻል አለበት። ገብቷችኋል። በደንብ በቂ እንቅልፍ መተኛት አለብን። በቂ ውሃ መጠጣት፣ ቢያንስ ውሃ ከምንም ምግብ አትብሉ፣ ውሃ መጠጣት መቻል አለባቸው። ውሃ ካለመጠጣታችን አንጻር የኩላሊት ኢንፌክሽን ወይም ደግሞ የኩላሊት ቱቦ ኢንፌክሽን ሊፈጠሩ ይችላሉ። ይህንን በደንብ ጠንቅቃችሁ ማወቅ መቻል አለባችሁ። በየደቂቃው እንደዚህ ቢያንስ የሆነ በቃ ምንም 15 ደቂቃ 20 ደቂቃ ሳይሞላ 1 ሰዓት ሳይሞላ ሽንት ቤት የማሯሯጣችሁ ከሆነ የሆነ ችግር አለ። በቃ የሆነ ለየት ያለ ነገር ስናይ መጠራጠር መቻል አለብን። ገብቷችኋል። ስለዚህ ያ መፍትሄ ለሚገኝለት ደግሞ ሮጦ ሐኪም ቤት ከመሄድ የሆነ አላ በቤት ውስጥ የሚገኙ ተፈጥሯዊ ነገሮችን ተጠቅመን ራሳችንን ማዳን መቻል አለብን። እህቶቼ ይሄን ነገር በጣም ጠቃሚ ነው፣ ተጠቀሙት። የምር ስክሮል አድርጋችሁ ታልፉት እናንተ ናችሁ የምትጎዱ። ብዙዎቻችሁ ህመማችሁን ደብቃችሁ እየታመማችሁ መስራት እያላችሁ በውስጣችሁ የምትኖሩ ስንት አላችሁ ማለት ነው። ህመሙ የገባው ህመሙ ቁስሉ ምኑም የደረሰበት ነው ለዛ ሰው ሊያዝን የሚችለው። ገብቷችኋል። ያልተነካ ግልግል አቅም እና በአንድ እጅሽ ተሸክመሽ በአንድ እጅሽም ሌላ ሸክም የሚሰጥሽ ነሽ። ይደክማታል እቺ ሰው ናት ብለውን የሚያስቡን ሰዎች አይደሉም። ስለዚህ የሆነ ከባድ ነገር ስታነሱ መጠንቀቅ አለባችሁ። መጎተቻ ካለ አረባና ካለ በዛ እየጎተታችሁ ውሃም ሊሆን ይችላል። ከባድ ነገር ብታነሱ ወገባችሁ ይሰበር። ብዙ ነገር አለ እንዴ ዲስክ መንሸራተት፣ ብዙ ነገሮች ሊገጥሙን ይችላል። እኛ ሴቶች አብሶ ሴቶች በደንብ መጠንቀቅ መቻል አለብን ለጤንነታችን ከምንም በላይ እና ወዳችኋለሁ፣ አከብራችኋለሁ። እና ቅጠሉ ይሄ ነው የምታዩት ማለት ነው። በቅዱነስ ካላችሁ ማንም ደግሞ በጣም ርካሽ ነው እና የምትፈልጉትን አክል ውሃ መጥናችሁ ጨምራችሁ ግማሽ ሊትርም ይሁን 1 ሊትር ጨምራችሁ እንደ ማሽኑ ነው። ከዛ ወደም ፈጭታችሁ በቃ ድቅቅ ሲል ጠጡ። ራሳችሁን ጠብቁ። ወዳችኋለሁ። በጣም ማከብራችሁ ምርጦችዬ። ለሁሉም ሰው ሼር አድርጉላቸው ይድረሳቸው እና በየሀገሩ በየቤቱ በቅዱነስ ይጠፋል ማለት ዘበት ነው። ደቡሌ ደግሞ እየሰራችሁ የዚህን የበቅዱነሱን እንደ በሰላጣ መልክ ከቲማቲም ከሽንኩርት ከቃሪያ ከምናምን በደንብ ክትፍ አድርጋችሁ ሎሚና
የድብስ ሩሜን ነው የሮማን